እንዴ ነው ተመቻችሁ? በጣም ለይታል ዘር ለይታል ነው በጣም ጎጃም ለይታል እስኪ አዳምጡና እሺ እግዚአብሔር ይስጥልና ይህ የአማራ ፋኖ በጎንደር መጀን ጀነራል ጎባንታ አባተ አንደኛ ኮር ስቴረንሳ ብርጌድ በጎጃም ላይ ይገኛል። የጎጃም ህዝብ እንዴት አድርጎ እንደተቀበለና ፈጣሪና እኛ ነን የምናውቀው። በጣም ለጎጃም ህዝብ ክብርና ምስጋና አለን። እንዲሁም ለመብረቁ ብርጌድ በጣም ክብርና ምስጋና ይስጥልና እንዲሁ ለወደፊቱም ክብርና ከፍ ያለ ወንበሩ ላይ ተቀምጦ እንቢመሰገንና እንዲሁ ምስጋናው የሚቀጥል ያድርግልና እንዲሁ የስቴደንሳ ብርጌድ ደግሞ በዚሁ መጥቶ ክብርና ምስጋና ያለው ምርጥ ስራ ሰርቷልና በዚያውም በሀገራችን ደግሞ ለቀጣይም ከፍተኛ ድል እንደምናደርግ እንዲሁ ክብርና ምስጋና እንዲሰጥልና ፈጣሪ ከፈጣሪ ጋር ነውና ፈጣሪ ይስጥልና እንዲሁ የጎጃምን ህዝብ ማመስገን ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ወንድሜ እንደተናገረው አማራ ፋኖ በጎንደር አንደኛ ኮር ጎባንታ የሚመራው ጉና ክፍለ ጦር ስቴረንሳ ብርጌድ ነን። ስሜ አዛዥ ደሳለኝ ይባላል። በቅድሚያ ስሜን ላስተዋውቃችሁ። የጉና ክፍለ ጦር ሎጂስቲክ መምሪያ የስቴረንሳ ወታደራዊ አዛዥ ነኝ። እንግዲህ ስቴረንሳ የተመሰከረላት ናት። ወንድሞቻችንም የምትመሰክሩት ነን። ጥላት እያወራ ያለው እና ወንድሞቻችን በተግባር ያያችሁት ጥላት ምንድነው እያለ ያለ የጎጃም ህዝብ እንዲመሰክርልን የምንፈልገው ወንድሞቻችን እኛም የጎጃም ህዝብ በሚገባ በላይ ካሰብነው በላይ ሁሉ እንክብካቤው ጠላ ሳይታሰብ የሰው ልጅ እንደ ምንጭ ሳይደርቅ በጀሪካ በቃን እስከሚብል ባልታሰበ 10-5 ቤቶች ባሉበት ሁሉ እንደነቀለ እየጠጣ ነው የመጣው ወታደር። ምንም አልተቸገረም። ህዝባችን ከጎናችን እንዳለ ማንኛውም ወታደር ተደስቷል። እኛም ደግሞ አስመስክረናል። ምንድነው እያለ ያለ የኛን የስቴን ማህበረሰብ ግማሹ ውሃ ገብቷል፣ 90 ተደምሷል፣ እንደዚህ ሆኗል ይላል። የማይካድ ሁለት ሰው ተሰውቶብናል። ያን ሁሉ መስዋዕትነት አድርገን 2 ሰው ተሰውቶብናል። የስቴ ህዝብም የሚመሰክረው ነገር ማለት ነው። የሚታወቁትም አበበና ፍቃድ የሚባሉ እንጂ ሌላ አንድም ሰው እንዳልተሰዋ ለስቴ ህዝብ የሚደበቅ ነገር የለውም። 90 ሞቷል፣ ሌላው ከባ ውስጥ ነው ያለ፣ እንደዚህ ነው ያለ እየተባለ ሁሉ ይነገራል። ግን ያቺ ቦታ ትመስክር ዙን ነቅሎ የታባቱ እንደገባ ሁሉ የወራታችሁም ታውቃላችሁ። ግን እኛ ከባ ውስጥ ነን ውሃ ገብተን እንዳለቅን ምናምን እያለ ጥላት ያወራል። መሆን ያለበትም ማለት ነው የአማራ ህዝብ ወለጋ ላይ የ5 ዓመት ህፃን ሳይቀር በቀስትና በገጀራ እያረደ የዛን ግፍና መከራ መቼም ያማራልሽ ወለጋ መቼም ያላደሰው የለም። የዛ ሁሉ ግፍና መከራ አይተን የራስ 16 ዓመት ነው ብሻንጉል
ከማሽ ዞን የነበርኩት የዛን ግፍ ስላየን ነው መረን የታገልን ከጁንታ ጀምረን ማለት ነው። ስለዚህ አሁንም ቢሆን ቀጠናዊ ትስስራችን ከዚህ በላይ መቀጠል አለበት። ትግል ያስተማርነው ለየትኛውም ብሔር ብሔረሰብ ይሁን የአማራ ልጅ ነው። ስለዚህ ምንም አንገታችን የሚያስደፋ ነገር የለውም። ታጋይ አንድ ሰው ሁለት ሰው ጀግና ታጋይ ተሰዋ ቢባል ውባንተ ሲሞት ትግል በቃ ከተመለተ ተብሎ ነበር። ውባንተ አድርጎ ብሶናልኛ ፍቃዴ ትናንት ሞቶ ከሆነ ፍቃዴን ለመተካት ይሄ ሁሉ ወጣት መሮ የፍቃዴን እንትን ፍቃዴ ለመሆን ሁሉ ዝግጁ ነው። ስለዚህ ሁላችንም ወንድሞቻችን እናመሰግናቸዋለን። አቀባበላችሁ ምናችን ሁሉም ያለው እንክብካቤ የጎጃም ወንድሞቻችን በጣም ክብር ይስጥልን፣ እናመሰግናለን። እንዲህ አይነት ወንድማማችነት እየቀጠለ መሄድ አለንበት። አሁንም ቢሆን ይቺ የመጀመሪያ ናት እንጂ ማለት ነው ቀጠናዊ ትስስር አድርገን ጥላትን ማለት ነው ዙሪያውን ከበን ውቅጥ ማድረግ አለብን። ውቅጥ እሱ እያወራ ያለ ምንድነው? ተከቦ ነው ያለ መውጫ ያለው ማመጡም እንደ መውጫ አታችሁ ነው እንደ እያላ የሚገርማችሁ እስቲ ማህበረሰብ ይደውልልን። ዘና ፈታ እያልን ጮማ ፈትፈት እያልን ውስኪ እየጠጣን ባለንበት ግን ተጨንቀን እንዳለንበት አድርጉ ማህበረሰባችን ይሰብካል። አዛ እኛ ደግሞ በሚዲያ ትልልቅ አመራሮች አላይ ኮርና እዝ ባለበት ለህዝባችን ማሳወቅ ያለበትን ነገር እናሳውቃለን። ፕሮግራም አመቻችተን ማለት ነው። አሁን ዛሬ እንደው ከተገናኘን አይቀር ማመስገን አለብን ብለን ነው እንጂ አሁን አይደለም የሚሆነው ፕሮግራሙ። ግን ማወቅ ያለበት ጧታ የሚገርማችሁ እኛን ያመጣን የፊሳር አብሮ ግዳጅ ይሉ ነበር። አይጥፋ ዘር የሚባል ቦታ ላይ ሄጅ አለ አንድ እጁን እንዲያደርግ ነው የምንይዝ ትንሽ ተኩሶ ነው የሚሮጥ እያለ አለ ሲያንፋፋብኝ አመሻለ። ሲነጋ ግን አለ ዙኒየን ገጭቶ ይነበራል። አንድ ቤት ጥሎታል፣ ገጭቶታል። እንግዲህ ዋሽጨም ከሆነ ከዚህ ጋር ወንድሞች ስላላችሁ አይጥመክሰለኝ ማለት ነው። አይጥፋ ዘር ላይ እና ቤቱን ገጭቶታል። ነፍሴን አውጪ ዝም ብሎ ደመ ነፍስ ይሮጥ የፊሳሩ ራሱ ሊመታው እግዚአብሔር ነው ጠይቅ ጫካ ውስጥ ገብቼ ነው የዳንኩኝ አለ። አንተ ገጭተህ ነበር እኮ ተስተካክላተር እንዴ ስለዋለ አጎሞና መጣብኝ እኮ ይማርከኛል። በቃ እነዚህ እኮ በሉነ ውሻ ናቸው ምናምን ነው ያለኝ አለ። እና ነበርኩኝ እናንተ እንደው በጣም አስፈርናቸው እንደዛ እያለ ሲያንቧርቅብኝ የነበረው የዛሬ 4 ዓመት እዚህ ክምር ድንጋይ እንዲህ አይነት ነገር ጨንቆኝ የነበረ በልቶ የነበረ የውሻ ልጅ እያላለ ተንቦቅቦቆ እንደው መኪና እንኳን አንሳ ሳይለኝ ተነስቶ ነው ሩጦ ያመለጠ አለ። ስለዚህ ዙም ሆነ የፈለገውን መሳሪያ ያዞ ተንቦቅቆ እየሮጠ ግን ሌላ ነገር ያወራል። እኛ ነገ ከየት ውስጥ መቀመቅ ውስጥ ቢገባም አንለቀውም። እሱ ሳይሆን አንለቃቸውም ብሎ የሚያወራ እኛ ገንዛ ሀገራችን ላይ መውጫ መግቢያውን ስለምናውቀው ጎጃም ጎንደር ተቀናጅተን በገባበት ገብተን ቀጠናዊ ትስስር እየሰፋ እየሄደ የትኛው መምታት እንዳለብን ሁሉ እየተነጋገርና እዚህ በላይ ጠላትን ማቸነፍ እንደምንችል ሁላችንም እርግጠኞች መሆን አለብን። በቃ ካሁን በኋላ ቀጠናዊ ትስስራችን ከዚህም በላይ እያደረግነ የፈለገ እዝና ኮሪውን የሱ ኮር ዙን ጥሮ እየሮጠ የተማባቱ ጉድጓድ እየገባ ነው። ካሁን በኋላ የትም ቢገባ አንለቀውም ጥላትን። ወንድሞቻችን ግን ባደረጋችሁልን አቀባበል ባደረጋችሁልን እንክብካቤ እግዚአብሔር ይስጥልን፣ እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። እግዚአብሔር ይስጥልን። እሺ የአማራ ፋኖ በጎንደር የአማራ ፋኖ በጎጃም እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር። በወንድሞቼ ላይ ተነግሯል። የአማራ ፋኖ በጎጃም ወይንም የአማራ ፋኖ በጎንደር በሚለው ትስስራዊ ቀጠና ለማድረግ ነው እኛ ስንመጣ የመጣነው። እውነት የምንነጋገር ማለት ነው። አንድነትን ለማጠንከር ትግልን አንድ ለማድረግ ትግል በጓሮ አይደለም። ትግል በጓሮ አይደለም። ድሮ አባቶቻችን በጣሊያን ሰዓት ሲደራጁ ከወረዳቸው ከክልላቸው ይደራጁ እንጂ ሌላ ቦታ ላይ ነው ትግልን የቋጩት። እኛም በዚያ ልክ ላይ ያው ስሜን አስተዋውቃቸዋለሁ። ታደሰ ብሩ እባላለሁ። ስቴደንሳ ብርጌድ ጉና ክፍለ ጦር። ስለዚህ አሁንም ቢሆን እኛ የበላይ ዘለቀ ልጅ ነን፣ ያሳመነው ጥየ ልጅ ነን። የነማን ልጅ ብለን መጠየቅ ያለብን ወንድም የሻለቃ አዛዥ እንዳለው ክልል 6 ላይ 11 ዓመት ተቀምጫለሁ እኔ ራሱ። አርነት ወጥቶ ግን ተገደል ተቆረተባል። ያሳመነው ልጆችና የበላይ ዘለቀ ልጆች እንዴት የነሱ ልጆች አይደለን? እኛ እንዴት እንፈለጣለን? እንዴት እንቆረጣለን? ከባርነት ወተን በሚል ብርሃኑ ጁላ አማራን አይደለም ቀበቶውን አይደለም መሳሪያውን ቀበቶውን አስፈተዋለሁ ነው ሲል የነበረ ነበር። ጋላ
አማራ ማለት ኦሮሞን ጉምዝን አይደለም መልበስ አይደለም መጠጣት አይደለም ማረስ አይደለም ሙቅና መጸዳዳት ያስተማረው አማራ ነው። ውሸት ነው ወገኔ። ስለዚህ አሁንም ቢሆን ጀግና ይሞታል፣ ትግል ይቀጥላል። ወንድማችን ቅድም ተናግሮታል፣ ሻለቃ አዛዥ ተናግሮታል። አንዱ ባንተ ቢሞት ሺው ባንተ አለ። እድሜ ለእናቶቻችን ለማይጠን ለምለሞች ጀግና ወላጆች ክላሽ ብሎ ታወርዳለህ ሲል የነበረው አይደለም ክላሹን ዲሽቃውን ስናይፈሩን ክላሹን እድሜ ለወላድ ለእናቶቻችን ማይጠን ለምለም እያስተፈው እያስወረደው ነው ያለ። እያስወረደው ትጥቁን የሱን እየተቀበለው ነው ያለ። እስኪ ሞራን ነገም በዚህ ልክ ላይ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ አራቱ ግዛት እውነቴን ነው 100% እመን እንጂ አትፍራ ነው። 4 ኪሎ ነን። ስለዚህ አሁንም ቢሆን ወንድሞቻችን እንሞትላቸዋለን፣ ትሞቱልናላችሁ። በጣም ተደስተናል። ሻለቃ ፍቃዴን ገብረናል። ይቅርታ አድርጉልኝ። ገና ጀግና ነበር። በጣም የምንወደው እንደናንተ ያለ ታጋይ የደንሳ ብርጌድ ስትቆረቆር ብሬን ወደን የቀረበ እሱ ነው። አንድ ብሬን ይሄ ጀግና ትናንት የተሰወው ዘመቻ መሪ አበበ የሻለቃ አንድ ዘመቻ መሪያችን ገብረናል። ጀግናው ዋሮ ላይ ሳይሆን ወንዝ ተሻግሮ አባይን ተሻግሮ ጎጃም ከጀግናው ከበላይ ዘለቀ ሀገር ነው የወደቁ ወንድሞቻችን ምንም አይደለም። ስማቸው ስጋቸው ነው የሞተ። ስማቸው አለ እንደ በላይ ዘለቀ ስጋው ነው የሞተ። ሰው ይሞታል፣ ስም አትሞት። ስሙን ነው እዟት የሞተ በቸውንም መቸውንም የማጠፋ ስም። እንግዲያ ፋፍዲንማ ያያችሁ ነው። እነ እስክንድር ጉድንማ ሌባ የጀግና የጎጃም ፋኖ የጎጃም የጎንደር ፋኖ የወሎ ፋኖ ጀግናው ታጠቀው አንበሳው የማይሰርቀው የማይቀጥፈውማ ነጋውን የን ፋፍዲን ቢወድ ሲወድ በፍቅር ይመጣል፣ በውድም በግድም። ከዛ ውጭ ግን ሳያውቅ ይገባል፣ እያወቀ የገባ ግን ነገም ያው ነው የጀግናል። ሳያውቅ የገባ እንዲመጣ እናደርገዋለን። ካልመጣ ግን አገሬ ጎንደር አገሬ ጎጃም ከባንዳ ጋር ጥይት ተሰጥቶት አባንዳ ጋር ነው በጎን የገባ። ይገርማችኋል። እናንተ ጋር ትውውቅ አድርገን ልንመጣ ስንል ጥይት ተሰጥቶት ግን ምንም ቢሆን ሰው አለለት እግዚአብሔር ያዋለልን። እኛ ሆን ብለን ተከበለው እያለ ያወጣ ጠላት ብዙ ያወራ ፖለቲካው ነው እሱ። እኛ ግን ሆን ብለን ጎጃም ላይ መስክሩ እናንተ ሆን ብለን ነው የገጠምነው ጠላትን። ወንድሞቻችን ግን እናንተ ጋር ሆን ብለን ነው የገጠምነው። አሳይተነዋል። ሁለት ጀግና ነው ያጣን እንጂ አመድ አድርገን ነው የሰደርነው። መስክር ጎጃም። አሁንም ቢሆን እውነቴን ነው አንድ እንሁን። በላይ ዘለቀ አንድ እንሁን። አሳመነው ጥያ አንድ እንሁን። አንድ ነን። አሁንም አይዟችሁ። አይደለም ብንሞትላችሁ አይደለም መርከም ቀርቶ ብንሞትላችሁ ደስ ይለናል። በቃ እዚህ በኋላ አንድነታችን አውቀነዋል። አስደስተቱና ወንድማችን ሻለቃ እዛ እንዳለው ቅድም እልፍ ብለን እንጀራ ነው ወሰባን እዛ ሴቲቱ አይደለም ወንዱ እልፍ ብለህ ጠጁን ነው እራባችሁ ጠማችሁ እንጂ ነው። እኔ እንጃ መርጥሩ ነው። ተደስተናል። የአማራ ሕዝብ አስደስቶናል። የጎጃም ሕዝብ አስደስቶናል። ነገም ደግሞ በዚህ ልክ ላይ ወንድሞች መረቅና ነገር ለለቱ ይጥማል። ስሜትን ሳይሆን ስሌትን ነው ማሰብ ያለብን። ከዚህ መሀል ላይ አንድ አከርዳር ሊኖር ይችላል። በስሜት ያንን ሰው ምንድነው ብለን እንጠይቀው። ስሜት ወንድምክን ያስፈልሃል። ስሌትን እንስብ፣ እንነጋገር፣ እንናበብ። ምንድነው ችግሩ እንባባል። መነጋገር ነው። ካልተነጋገርን መርፍ ብንተኩስ አይሆንም። አንድ እንዲህ ስንነጋገር ነው አንድ ምን አይደለም። ጥላትክን አይደለም ወንድምክን እኔን ጥላትክን ተነጋገርክ ትስመዋለህ፣ ወደዚህ ወደ ወገን ታመጣዋለህ። በዚህ ልክ ላይ ነው። በጣም ተደስተናል። የትግሉ ወርቃማ ያርገን። እውነት የምነግራችሁ ዛሬ ውሬን ነው። ቀኑ 22 ነው። ምርጥ አድርጋችሁን ያከበራችሁት። ነገ ቅዱስ ጊዮርጊስ ሰማዕቱ ነው። አሁን ዛሬ ራሱ ሰማዕቱ ጌታችን የተወለደ 9 ሰዓት ላይ ነው የተወለደ።
ሰማይቱን አክላችሁ ነው የዘከራችሁት። ዛሬ የዘከራችሁት ጀግኖቻችሁን እንደዚህ በሰፊ እንዲያርጋችሁ በፍቅር የተቀበላችሁ እንደ ህልጠም እርባችሁን እንደ ውሃ ጠምታችሁን እናንተም እንደ ውሃ ጠምታችሁን እንደ ህልባችሁን ነበር። እኛንም እናንተም በዛው ልክ ነበር። እየናፈቃችሁን ነበር። ተገናኝተና መገናኛቻችን የደስታ ያርገው ግንኙነታችን የፍቅር ያርግልን፣ የሰላም ያርግልን፣ የትግሉ ወርቃማ ያርግልን።